አድናቂዎቹ በአንድ ድምፅ ቴዲ አፍሮ ብለው የሚጠሩት የዘመናችን ትልቁ የጥበብ ምልክት። ለመሆኑ ለአንድ ሰከንድ ያህል ቆማችሁ አስባችሁታል? በፖለቲካ፣ በብሔር፣ በሐሳብና በተለያዩ አመለካከቶች የተከፋፈለችን ከ120 ሚሊዮን በላይ ሕዝብ ያላትን አንዲት ትልቅ ሀገር በአንድ ድምፅ፣ በአንድ ዜማና በአንድ ፍቅር ስር መሰብሰብ ይቻላል? አዎ፣ በሚሊዮኖች ልብ ውስጥ የሀገር ፍቅርን እሳት እየጫረ በሐዘን ጊዜ ያረጋጋ፣ በደስታ ጊዜ ያስፈነጠዘና ለሩብ ክፍለ ዘመን በኢትዮጵያ የሙዚቃ ዙፋን ላይ ያለ ተቀናቃኝ የነገሰ አንድ ታላቅ ንጉሥ አለ። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ሐምሌ 7 ቀን 2018 በትክክል 50ኛ ዓመት የወርቅ ኢዮቤልዩ የልደት በዓሉን እያከበረ ይገኛል። ግማሽ ክፍለ ዘመን ሙሉ በዚህች ምድር ላይ ሲኖር ከእነዚህ ውስጥ ከ25 ዓመታት በላይ ለሀገሩ የሙዚቃ ጥበብ ሙሉ ሕይወቱን የሰጠ ታላቅ እንቁ ነው። ቴዲ አፍሮን ብዙዎች የኢትዮጵያ ቦብ ማርሊ እያሉ ይጠሩታል። በሙዚቃዎቹ ውስጥ ፍቅርን፣ አንድነትን፣ ይቅርታንና ታሪክን የመሰከረ አርቲስት ነው። ነገር ግን የእሱ የዝና ጉዞ ሁልጊዜ አልጋ ባልጋ አልነበረም። ከፍ ያሉ ሽልማቶችንና ክብሮችን እንዳገኘው ሁሉ አስፈሪ የፖለቲካ ማዕበሎችን ተጋፍጧል። እስከ እስር ቤት የደረሰ መከራን አሳልፏል። ነገር ግን ከእያንዳንዱ ውድቀት በኋላ ይበልጥ ደምቆና በርቶ ተነስቷል። በአሁኑ ሰዓት በ2026 ወይንም እንደ ኢትዮጵያ አቆጣጠር በ2018 አዲስ የለቀቀው ኢትዮሪካ የተሰኘው አልበሙም የእሱን የሙዚቃ ንግስና እንደገና ያረጋገጠበት ሆኗል። ዛሬ በቴዲ አፍሮ 50ኛ ዓመት የወርቅ የልደት በዓል አጋጣሚ ከልጅነት አዝመራው ተነስቶ በዓለም አቀፉ የቢልቦርድ ሰንጠረዥ አናት ላይ እስከረገጠበት አስደናቂ ታሪኩ ጀርባ ያለውን ሚስጥር በጥልቀት እንመለከታለን። ቴዎድሮስ ካሳሁን ጥበብን በስልጠና ወይም በትምህርት ቤት ብቻ ያገኘው ሰው አይደለም። ጥበብ በደም ውስጥ የነበረች፣ በቤተሰብ ውስጥ ያደገች የእንጀራው ዘር ነበረች። የተወለደው በአዲስ አበባ ከተማ ውስጥ ሲሆን አባቱ ካሳሁን ገርማሞም ዝነኛ የሬዲዮ ጋዜጠኛ፣ የመድረክ መሪና የዜማ ደራሲ ነበር። እናቱ ጥላይ አራጌ ደግሞ በወቅቱ በባህላዊ ውዝዋዜዋ የምትታወቅ ድንቅ ባለሙያ ነበረች። በቴሌቪዥን መስኮት የእናቱን የውዝዋዜ ጥበብ እያየ በሬዲዮ ደግሞ የአባቱን ማራኪ አንደበት እየሰማ ያደገ ልጅ ከጥበብ ውጪ ሌላ ምን ሊመኝ ይችላል? ነገር ግን የሚገርመው ነገር ወላጆቹ በጥበብ ውስጥ ያለውን ከባድ ፈተና እና ውጣ ውረድ በሚገባ ስለሚያውቁ ገና በልጅነቱ ቴዲ የሙዚቃን መንገድ እንዲከተል አይፈልጉም ነበር። ይልቁንም ትኩረቱን በትምህርቱ ላይ ብቻ እንዲያደርግ ይመክሩት ነበር። ቴዲ ግን ልቡን ለዜማ አሳልፎ ሰጥቶ ነበር። የአባቱ በቤት ውስጥ ዝምተኛ መሆን፣ ነገር ግን በመድረክ ላይ ሲወጣ ሰዎችን የማዝናናት አስገራሚ ተሰጥኦው በቴዲ አእምሮ ውስጥ ትልቅ አሻራ ጥሏል። በልጅነቱ የታዋቂ ሰዎችን ድምፅ እየቀያየረ በመኮረጅ የራሱን ዜማዎች በለሆሳስ በማንጎራጎር ቤተሰቡን ያስገርም ነበር። አባቱ ካሳሁን ገርማሞ የልጁን ትልቅ የልብ ፍላጎት በዝምታ ይከታተል ነበር። ቴዲ ያደገ ሲሄድ አባቱ በልጁ ውስጣዊ ተሰጥኦ ላይ ታላቅ እምነት ማሳደር ጀመረ። የቴዲ የልጅነት ዘመን በአባቱ ፍቅርና በኪነ ጥበብ ድባብ ውስጥ ተኮትኩቶ አለፈ። ያ የልጅነት ጥረት ግን
በ1993 መላው የሀገሪቱን ታሪክ በሚቀይር መልኩ ፈነዳ። በኢትዮጵያ አቆጣጠር 1993 የኢትዮጵያ የሙዚቃ ገበያ ፍጹም አዲስ በሆነ ዜማ ተናወጠ። አቦጊዳ የተሰኘው የቴዲ አፍሮ የመጀመሪያው አልበም ይፋ ሆነ። እናንተ እስኪ አስቡት፣ እስከዚያ ጊዜ ድረስ የኢትዮጵያ የዘመናዊ ሙዚቃ በተለመደው የፖፕ ዜማ ላይ ብቻ የተገደበ ነበር። ቴዲ አፍሮ ግን ፍጹም አዲስ የሆነ የሙዚቃ ስልት ይዞ መጣ። ባህላዊውን የሀገራችንን የከበሮ ዜማ ከሬጌና ከዘመናዊው ፖፕ ጋር በማዋሃድ ታዳሚውን በእግር እስኪቆም ድረስ አነቃቃው። የአቦጊዳ አልበም ስኬት በአንድ ጀንበር ነበር ፈንድቶ የወጣው። በየታክሲው፣ በየካፌው፣ በየቤቱና በየሰርጉ ላይ የቴዲ አፍሮ ስም እንደ እሳት ተቀጣጠለ። በተለይም በወቅቱ የኢትዮጵያና የኤርትራ መለያየትን ተከትሎ የሁለቱን ሕዝቦች የፍቅር ትስስር የሚገልጸው አብ ዳህላክ የተሰኘው ዘፈኑ በሰዎች ልብ ውስጥ የፈጠረው ስሜት ወደር የለውም። ቴዲ አፍሮ በመጀመሪያው አልበሙ ብቻ ከ15 ዓመት በላይ በሙዚቃ ውስጥ ከቆዩ አንጋፋ አርቲስቶች ጋር እኩል ዝናን ተቀዳጀ። ቀጥሎም በ1995 ሁለተኛው አልበሙን በመልቀቅ ንግስናው የአጋጣሚ ስኬት እንዳልሆነ ለዓለም መሰከረ። ይህ ታላቅ ዝና ግን በ2005 ሀገሪቱን ያናወጠውንና የእሱን ሕይወት ለዘላለም የለወጠውን ታላቅ ማዕበል ይዞ እንደሚመጣ ያኔ ማንም አልገመተም ነበር። አንዳንድ ጊዜ አንድ የጥበብ ሥራ የአንድን ሀገር የፖለቲካ ታሪክ ሙሉ በሙሉ የመቀየር አቅም አለው። በኢትዮጵያ አቆጣጠር በ1997 ቴዲ አፍሮ ያስተሰርያል የተሰኘውን ሶስተኛ አልበሙን ለቀቀ። ይህ አልበም የወጣው ሀገሪቱ በታሪኳ አይታው የማታውቀውን እጅግ እልህ አስጨራሽና ውጥረት የበዛበትን የ1997ቱን ሀገራዊ ምርጫ በምታካሂድበት ዋዜማ ላይ ነበር። ያስተሰርያል ማለት ያስታርቃል፣ ይቅር ይላል ማለት ነው። ቴዲ በዚህ አልበሙ የኢትዮጵያን ያለፉትን ስርዓቶች የአፄ ኃይለ ሥላሴን የደርግንና የኢህአዴግን ዘመን በማነጻጸር እርስ በርስ መገፋፋቱ ይብቃን፣ ይቅርታና አንድነት ያስተሳስረናል የሚል ታላቅ መልእክት አስተላለፈ። ነገር ግን መንግስት ይህንን ዘፈን እንደ ሰላም ጥሪ አልተቀበለውም። ይልቁንም ይዘቱ ያለፉትን ነገስታት የሚያወድስና አሁን ያለውን ስርዓት የሚተች ነው በሚል በሀገሪቱ ብሔራዊ የሬዲዮና ቴሌቪዥን ጣቢያዎች እንዳይተላለፍ እገዳ ተጣለበት። አንድን የጥበብ ሥራ በመንግስት ሚዲያ ላይ ማገድ ይቻላል፣ በህዝብ ልብ ውስጥ ግን የታተመውን ዜማ ማገድ አይቻልም። ያስተሰርያል በመላው ሀገሪቱና በውጭ ሀገራት የነጻነት የአንድነትና የለውጥ መፈክር ሆነ። ይህ ታላቅ የፖለቲካ ማዕበል ግን ለቴዲ አፍሮ ከባድ መከራን ይዞ መጣ። በ1998 በአዲስ አበባ ከተማ ውስጥ በአንድ ምስኪን እግረኛ ላይ በደረሰ ገጭቶ የማምለጥ የትራፊክ አደጋ ቴዲ አፍሮ ተከሰሰ። ጉዳዩ ፍርድ ቤት ደርሶ በ2008 ቴዲ አፍሮ በ6 ዓመት እስራት እንዲቀጣ ተወሰነበት። ይህ ፍርድ በአድናቂዎቹ ዘንድ ታላቅ ቁጣን ቀሰቀሰ። በሚሊዮኖች ልብ ውስጥ ይህ የፖለቲካ ሴራ ነው፣ ድምጹን ለማጥፋት የተደረገ ተንኮል ነው የሚል እምነት ቢኖርም ቴዲ ግን የቃሊቲን አስቸጋሪ እስር ቤት በጸጋ ለመቀበል ተገደደ። የቃሊቲ የብረት በሮች የእሱን የዜማ አእምሮ ሊቆልፉት አልቻሉም። በእስር ቤት በነበረበት ወቅትም በርካታ አዳዲስ ግጥሞችንና ዜማዎችን መጻፉን ቀጠለ። በመጨረሻም የአድናቂዎቹ ጸሎት ተሰምቶ በነበረው መልካም ስነ ምግባር ምክንያት ቅጣቱ ተቀንሶለት በነሐሴ ወር በ2001 ከእስር ቤት በነጻ ተለቀቀ። በዕለቱ ከቃሊቲ በር እስከ ቤቱ ድረስ የተሰበሰበው በመቶ ሺዎች የሚቆጠረው ሕዝብ ቴዲን የተቀበለው እንደ ታሳሪ ሳይሆን የጥበብን ጦርነት አሸንፎ እንደተመለሰ ጀግና ወታደር ነበር። ይህ ስርዓት ቴዲን አላጠፋውም፣ ይልቁንም በሀገሪቱ የኪነ ጥበብ ታሪክ ውስጥ ሕያው ሰማዕት አደረገው። ከእስር ቤት ከወጣ በኋላ ቴዲ አፍሮ በታላቅ ብስለት ተመለሰ። በ2004
ጥቁር ሰው የተሰኘውን አራተኛ አልበሙን ለቀቀ። ይህ አልበም ለዳግማዊ አጼ ሚኒሊክ፣ ለእቴጌ ጣይቱና ለአድዋ ጦርነት ጀግኖች የተበረከተ ታላቅ የታሪክ ማህደር ነበር። ቴዲ በጥቁር ሰው አልበሙ ኢትዮጵያን በዘርና በጎሳ ሳይከፋፍሉ ለአፍሪካና ለዓለም ኩራት የሆነውን የአድዋን ድል በአንድነት እንዲዘከር አደረገ። አልበሙ በኢትዮጵያ ታሪክ በከፍተኛ ዋጋ የተሸጠና እጅግ በአጭር ጊዜ ውስጥ የተሰራጨ ታሪካዊ ሥራ ሆነ። ቀጥሎም በ2009 ኢትዮጵያ የተሰኘውን አምስተኛ አልበሙን ይዞ መጣ። ይህ አልበም በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጠረ። በዓለማችን ትልቁ የሙዚቃ ሰንጠረዥ በሆነው የቢልቦርድ አልበም አናት ላይ አንደኛ ደረጃን በመያዝ የኢትዮጵያን ስም በዓለም አቀፍ መድረክ ላይ አደመቀ። ከዓመታት ዝምታ በኋላ ቴዲ አፍሮ አሁንም የእሱ የጥበብ ምንጭ እንዳልደረቀ ለዓለም አሳየ። በዚህ በቅርቡ በ2018 ኢቶሪካ የተሰኘውን እጅግ አስገራሚ አዲሱን አልበም ለቀቀ። በዚህ አዲሱ አልበም ውስጥ ያሉት ጥልቅ ግጥሞችና ማራኪ ዜማዎች ቴዲ አፍሮ በ50 ዓመቱ የልደት በዓሉ ዋዜማ ላይ እንኳን አሁንም በኢትዮጵያ የሙዚቃ መንግስት ላይ ያለ ተቀናቃኝ የነገሰ ብቸኛው ንጉስ መሆኑን በተግባር አስመስክሯል። ቴዲ አፍሮ ማለት ለኢትዮጵያ ተራ ዘፋኝ አይደለም። እሱ የሀገር ፍቅርን ቋንቋ ያስተማረን፣ በክፉ ቀን አንድነታችንን ያስታወሰን፣ በጥበቡ የሀገርን ቁስል የፈወሰ ታላቅ የታሪክ ባለሙያ ነው። ዛሬ ግማሽ ክፍለ ዘመን ሙሉ ህይወቱን ሞልቶ 50ኛ ዓመት የወርቅ የልደት በዓሉን ሲያከብር መላው ኢትዮጵያውያን የምንለው አንድ ነገር ብቻ ነው። ቴዲ ሆይ ስላስተማርከን ፍቅር፣ ስለዘመርክላት ሀገርና ስላበረከትክልን ድንቅ ጥበብ እናመሰግናለን። እናንተስ በቴዲ አፍሮ የሙዚቃ ጉዞ ውስጥ እጅግ የምትወዱትና በህይወታችሁ ውስጥ ትልቅ ትውስታ የጣለባችሁ ዘፈን የትኛው ነው? የቴዲ አፍሮን 50ኛ ዓመት የልደት በዓል እንዴት ትገልጹታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ እጅግ አጓጊ ታሪክ እስክንገናኝ ሰላም።